የካውጦና ንቦች ወደ አዲስ አበባ እየገቡ ናቸው። አጋጋ ሰኒ ሰኒ በካ አጋጋ ይህንን እንግዲህ ለታሪክ ያዙት። ወላይታ ዲቻ ከሲዳማ ጋር ለሚጫወተው ጨዋታ ወላይታ ዲቻ ደጋፊዎች የካውጦና ንቦች እንግዲህ ወደ አዲስ አበባ እየገቡ ናቸው። እንግዲህ በምን ምክንያት እንደሆነ አይታወቅም፣ ግን ወደ ስቴዲየም መግባት አይቻልም። በዝግ ነው ጨዋታ የሚደረገው ተብለናል። ግን አንዴም ወተናል፣ ተስፋ ቆርጠን አንመለስም፣ ከውጭ ሆነንም ቢሆንም እንታደማለን ብለው እንግዲህ ወደ አዲስ አበባ እየገቡ ናቸው። በጣም ታምር ነው። እስከ መጨረሻው ተመልከቱ። ይሄ ነው እንግዲህ የጦና ልጆች የካውጦና ልጆች የነሳሰሞ ቶሎሚ ልጆች እንግዲህ በእንደዚህ አይነት መልኩ ወደ አዲስ አበባ እየገቡ ናቸው። እስከ መጨረሻው ተመልከቷቸው። ይሄ ገራሚ ነው። እንግዲህ ቁጥሩ መኪናው ስንት እንደሆነ ቁጥሩ እኔ እየቆጠርኩ አይደለም። እኔ እስከ መጨረሻ እናንተን ለማሳየት ነው። እንግዲህ የሚገርም ነው። እንግዲህ የሚገርም ነው። ትናንት የገባ አለ፣ ከትናንት ወዲያ የገባ አለ። ወደ ወላይታ አካባቢ የኳስ ፍቅር ምን እንደሆነ ለማንነት ያለው ስሜቱ ምን እንደሆነ እንግዲህ በደንብ እንድትመለከቱ ነው። ወዜሆ ላወዜሆ ወዜሆ ላወዜሆ ዲቻሆ ዲቻሆ እንግዲህ እንደምታዩት ነው። እስካሁን ገና ነው እንግዲህ ገና ነው እንግዲህ ተስፋ እንዳትቆርጡ። ወደ 2 ከምናምን ደቂቃ ደርሷል። እንግዲህ መኪና ብቻ እየቆጠረ ነው። እንግዲህ ወደ 3 ከምናምን ደቂቃ ደርሷል። መኪና ብቻ እየቆጠርን ጋይሶች፣ በጣም ተአምር ነው። እንግዲህ አሁንም እንግዲህ ወደ ኋላ የቀሩት አሉ፣ ግን እስከዚህ ከቀረጽኩ በቂ ነው። ቢያንስ 1-2 ጨምሬ አቆማለሁ። በሚገርም ሁኔታ እንግዲህ እንደዚህ ሁሉ ወደ ወላይታ ሶዶ መነሻውን በማድረግ በወላይታ አካባቢ መነሻውን በማድረግ እንግዲህ እስከ አዲስ አበባ